አለፈልን አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማለት ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። በላን ዋንጫ በላን ብለን ማለት ነው ለማውራት በቃን። ቢስሚላ እኔ ወጣው ከቤት ወላሂ አልቻልኩም። የ2026 የፕሪሚየር ሊጉ አሸናፊ አርሰናል ሆነ። ቆይ ሌላ ቪዲዮ ሰራለሁ። እግዚአብሔር ያያል፣ ፈጣሪ ሁሉን ነገር ያያል። የመድፉ ቤተሰብ ያ ሁሉ ዓመት የጠበቅንበት ልፋታችን ፍሬ አፍርቷል። የምሬን ነው የምላችሁ። እኔ በጣም ስሜቴ ሆኜ ነው። ወንድ ልጅ ነኝ፣ ጠንከር ማለት ነው አልነበረብኝ፣ ግን የእውነቴን ነው የምላችሁ። በጣም ብዙ ነገር ተብለናል። በጣም ብዙ ነገር ማለት ነው። ስለሚገባን ነው ዋንጫው፣ ስለሚገባን ነው የመድፉ ቤተሰብ። የእውነቴን ነው የምላችሁ። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። ይሄን ቀን በህይወት ኖሬ በማየቴ በጣም ደስተኛ ነኝ። የአርሰናል ቤተሰብ የእውነቴን ነው የምነግራችሁ። ፈጣሪ የተመሰገነ ይሁን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ የአርሰናል ቤተሰብ። ጀማው ዋንጫ በላን፣ እንኳን ደስ አላችሁ ጀማው። ሁሉ ነገር ይገባችኋል ለእናንተ ለታታሪዎቹ፣ ለማትሰለቹት። ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል ጀማው። ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፋያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። ባርሰናል አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ ማለት በተለይ የተቀናቃኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለውና በጣም ቴንዱ ማለት አርሰናልን በደንብ እንድወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው ማመሰግናችሁ። የአርሰናል ደጋፊዎች ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልብ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ ማከብራችሁ። እንችላለን፣ ግን እንችላለን ጀሞ በጣም ነው ወላሂ አሳካ ነው። አንተ የተከበርኩ የአርሰናል ደጋፊ ወላሂ አሳካ ነው። ከ22 ዓመት በኋላ አሳካ ነው ወላሂ። ኢና ሊላሂ እኔ አላመንኩም እኮ እኔ ምንም አረባል ሆዴም አይዶን ነው እኔ ምን የሚላወስ ነገር ዋንጫ ነሳን ወላሂ። የወሎ ሰው ሲሳካለት ሀጃችን ሞላ ይላል ሀቢቢ። አንተ የተከበርኩ የአርሰናል ደጋፊ ሀጃችን ሞልቷል። ይሄንን
ማን ኢና ሊላሂ በጣም የተደበላለቀ ስሜት ነው የተሰማኝ። ስልክም እየተደወለብኝ ነው ያለው። ምንም ቪዲዮም መቀረጽ አልቻልኩም። ስልክም በተደጋጋሚ እየተደወለብኝ ነው ያለው። ላይቭ እገባለሁ። ላይቭ ላይ እንገናኝ። አደረግ ነው መቼም እኮ አታረጉትም ተብለን ነበር። እኛ ለዚህ ክለብ እኮ ዋጋ ከፍለናል 20 ምናምን ዓመት። መቼም እናንተ እንደዚህ አትሆኑም ተብለን ነበር። እናንተ እንደዚህ ናችሁ፣ ለዚህ አልታደላችሁም ተብለን ነበር። ፋይናሊ ግን አደረገ። አይውሽ ባለቅስ እኔ ያለቀስኩበትን ቀን ራሱ አላስታውስም። ግን አደረገ። ሆነ። እኔ አሁን እንደዚህ ማውራት አልችልም። በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይህንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። በላ ነው ዋንጫውን። እንኳን ደስ አላችሁ። ይኸውልህ ይሄ እንባ ብቻ አይደለም። ይሄ እንባ ብቻ አይደለም። ውስጡ ደም ነው። ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው፣ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። ጋይሰን እግዚአብሔርን እስከ ዛሬ ድረስ ጮህ ነው የምታውቁኝ። እኔ ምን ብዬ እንደምጀምር አላውቅም። ማን በርንሞዞች ትችላላችሁ። እግዚአብሔርን እናቴ ትሙት ትችላላችሁ። ማን ያ ሁላ ዓመት የተሰቃየው ነው ማለት ነው። በዚህ ተካሰን እግዚአብሔርን አርቴታ ትችላለህ። ክርስቶስ ምስክሬ ትችላለህ። አርቴታ በጣም ነው የምትችለው፣ በጣም ነው የምትችለው። እናቴ ትሙት ትችላለህ። ከዓመት ዓመት ነው የምትችለው። ገብቶሃል? ከዓመት ዓመት ነው የምትችለው። ገብቶሃል? ያ ሁላ ስቃይ ማለት ነው። በዚህ አካክሰዋል። በጣም ትችላለህ። እናቴ ክሬዲቱን ውሰዱ፣ ሙሉ ክሬዲቱን ውሰዱ። ክርስቶስን ትችላለህ። በጣም ነው የምትችሉት። እንዳለ ተጫዋቾቻችን ትችላላችሁ። በቃ በጣም ነው ደስ ያለኝ። እናቴ ትሙት። እኔ ምን እንደማደርግ አላውቅም። በቃ ማን እግዚአብሔርን አሁን ወደ ቻምፒየንስ ሊግ እንሄዳለን። ለማንም አንመለስም ከዚህ በኋላ
እኔም እንደማወራ አላውቅም ጋይስ። እግዚአብሔር ምስክሬ ነው። ደስ ብሎኛል እናቴ